ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። አንድን ሴት ስለ ራሷ የምትነግረህ ነገር ሁሉ እውነት ላይሆን ይችላል፣ ወይም ዘ ማስክ ኦፍ ፈርስት ኢምፕሬሽን። ሰዎች ሁላችንም መጀመሪያ አካባቢ ምርጥ ማንነታችን ብቻ ነው ለዓለም ማሳየት የምንፈልገው። ነገር ግን የሰው ልጅ ምን ያህል ቢደበቅ ሳያውቀው እውነተኛ ማንነትን የሚያሳጣባቸው ጥቃቅን ስንጥቆች አሉ፣ ወይም ዘ ሳብኮንሽስ ሊክ። በዚህ ቪዲዮ ውስጥ አንድን ሴት ሆን ብላ ልትደብቃቸው የምትሞክረውን ነገር ግን ሳታውቀው እውነተኛ ማንነቷን፣ አስተዳደጓንና ለአንተ ያላትን ግምት አሳልፈው የሚሰጡ 5 ጥቃቅን የባህሪ ምስጢሮች እንመለከታለን። ዘ ዲኮዲንግ ፊሜል ሳይኮሎጂ ማለት ነው። በተለይ ቁጥር 5 ላይ የምናነሳው ነጥብ ወደፊት ሊገጥምህ ከሚችል ትልቅ የስሜት ስብራት የሚጠብቀው ወሳኝ ምስጢር ነው። ቪዲዮ ላይክ በማድረግ እስከ መጨረሻ አብራችሁን ቆዩ። አንደኛ፣ ከአገልጋዮች ዌይተሮች እና ከደካሞች ጋር ያላት አያያዝ ወይም ሃው ሺ ትሪትስ ፒፕል ዊዝ ኖ ሌቨሬጅ። አንደኛና ትልቁ መፈተኛ መስታወት ይህ ነው። ከአንተ ጋር ስትሆን እጅግ በጣም ትህትና የተሞላባት ለስላሳና ተጫዋች ልትሆን ትችላለች፣ ምክንያቱም አንተን ደስ ማሰኘት ትፈልጋለች። ዘ ኮንዲሽናል ካይንድነስ ማለት ነው። ነገር ግን እውነተኛ ማንነቷን ማወቅ ከፈለግ በካፌ ውስጥ ለሚያስተናግዳት ዌይተር ወይም መንገድ ላይ ላለ ለማኝ የምታሳየውን ምላሽ በጥንቃቄ ተመልከት። ዘ ዌይተር ቴስት። ሰዎችን ዝቅ አድርጋ የምታይ፣ የምታመናጭቅ ወይም የምታናንቅ ሆነ ግን ይህ የሚያሳየው ከአንተ የምትፈልገው ነገር ሲያበቃ ወይም ነገሮችን መስመር ሲስቱ አንተን በተመሳሳይ መንገድ እንደምታይ ነው። እውነተኛ ስነ ምግባር የሚለካው ምንም ሊያደርግልህ ከማይችል ሰው ጋር በምትኖረው ባህሪ ነው፣ ወይም ደግሞ ትሩ ካራክተር ቬርስስ ፌክ ፐርሰናሊቲ እንደማለት ነው። ሁለተኛ፣ በጭንቀትና ባልተጠበቁ ሁኔታዎች ውስጥ የምታሳየው ምላሽ ወይም ሄር ሪአክሽን አንደር ፕሬዠር። ሁለተኛው ነጥብ ነገሮችን በተቃራኒው ሲሄዱ የምታሳየው ስሜት ነው። ዌን ቲንግስ ጎ ሮንግ። ለምሳሌ የያዛችሁት ቀጠሮ ቢዘገይ፣ የዝናብ አየር ጠባይ መርሃ ግብራችሁን ቢያበላሸው፣ ወይም በድንገት ስልኳ ቢጠፋ ምን ታደርጋለች? በጥቃቅን ነገሮች ወዲያውን የምትደነግጥ፣ የምትቆጣ እና አካባቢዋን የምትወቅስ ከሆነ ይህ የሚያሳየው የስሜት መረጋጋት ደረጃዋ እጅግ ዝቅተኛ መሆን ነው፣ ወይም ሎው ኢሞሽናል ስቴቢሊቲ። በህይወት ውስጥ ፈተናዎች ሲመጡ አብራህ የምትቆም ጠንካራ ሴት መሆኗን የምታውቀው በእንደዚህ አይነት ጥቃቅን የጭንቀት ወቅቶች የምታሳየው የብስለት ደረጃ አይተ ነው፣ ወይም በስትረስ ፊልተር ማለት ነው። ሶስተኛ፣ ከቅርብ ጓደኞቿ ጋር ስትሆን የምትሆነው ማንነት ወይም ዘ ሚረር ኦፍ ሄር ሶሻል ሰርክል። አንድን ሰው ማንነት ለማወቅ ጓደኛህን ንገረኝ ማንነትን እነግርሃለሁ የሚለው አባባል ሁልጊዜም ይሰራል። ሾው ሚ ዮር ፍሬንድስ። ከጓደኞቿ ጋር ስትሆን የምታወራቸው ርዕሶች፣ የምትስቅባቸው ቀልዶች እና የሌሎች ሰዎች ህይወት የምትተችበት መንገድ የእሷን የንቃተ ህሊና ደረጃ በግልጽ ያሳያል። ዘ ጎሲፕ ኤንድ ድራማ ትራፕስ። ጓደኞቿ በሶሻል ሚዲያ ወሬና በሰዎች ሀሜት ላይ ብቻ የሚያተኩሩ ከሆነ እሷም ከአንተ ጋር የምታሳየው የተረጋጋ ባህሪ ጭንብል ብቻ የመሆን እድል ሰፊ ነው። ጊልት ባይ አሶሲዬሽን እንደማለት ነው። አራተኛ፣ የስልክ አጠቃቀም ባህሪዋና ሚስጥራዊነት። አራተኛውና ወሳኝ ነጥብ ስልኳን የምትይዝበት መንገድ ነው። ዘ ዲጂታል ባውንደሪ። ከአንተ ጋር ስትሆን ስልኳን ዘግታ የጠረጴዛ ማጅራት ላይ ፌስ ዳውን የምታስቀምጥ ከሆነ ይህ ለአንተ ያላትን ሙሉ ትኩረትና ክብር ያሳያል፣ ሃይ ቫሊዩ ሪስፔክት። ነገር ግን ስልኳን በከፍተኛ ጥንቃቄ የምትደብቅ፣ ሜሴጅ ሲመጣላት የምትደነግጥ ወይም ስልኳን ይዛ ከአንተ የምትርቅ ከሆነ ይህ ትልቅ የማስጠንቀቂያ ምልክት ነው። ዘ ዲፌንሲቭ ፎን ቢሄቪየር። ይህ ባህሪ በህይወቷ ውስጥ ግልጽ ያልሆኑ እና ከአንተ የምትደብቃቸውን ነገሮች እንዳሉ በስውር የሚጠቁም ጥቃቅን ባህሪ ነው። ዘ ሴክሬትስ ሺ ኪፕስ እንደማለት ነው። አምስተኛ እና የመጨረሻው ነጥብ በስህተት ወይም በውይይት መሃል ይቅርታ የመጠየቅ ባህሪዋ ወይም ሄር ሪሌሽንሺፕ ዊዝ አካውንታቢሊቲ። አምስተኛውና ፍጹም ልታስተውሎ የሚገባው ነጥብ ስህተት በምትሰራበት ጊዜ የምታሳየው ምላሽ ነው። በጥቃቅን ነገሮች ላይ እንኳን ተሳስታ ስትገኝ ጥፋቷን አምና ይቅርታ ትጠይቃለች፣ ወይስ ስህተቷን ለመሸፈን ስትል ብቻ ነገርን አዙራ አንተን የጥፋተኝነት ስሜት እንዲሰማ ወይም ጊልት ትሪፒንግ ታደርጋለች?
በጥቃቅን አለመግባባቶች ጊዜ ጥፋተኛ ባትሆንም እንኳን አንተን ሺት ቴስት ለማድረግ ስትል ብቻ ክርክር የምታበዛ ከሆነ ይህ የሚያሳየው ኃላፊነት የመውሰድ ወይም አካውንቴቢሊቲ ብስለት እንደሌላት ነው። በራሷ የምትተማመን ሴት፣ እውነተኛ ማንነት ያላት ሴት ስህተቷን አምና ይቅርታ ለመጠየቅ ወደ ኋላ አትልም። እንግዲህ እነዚህን ጥቃቅን ባህሪያት አንድን ሴት በህይወት ውስጥ ምን አይነት ቦታ ሊኖራት እንደሚገባ በግልጽ የሚያሳዩ ስውር ኮምፓሶች ናቸው። ዋና ቁልፍ ነገር አንተ ራስህ በእነዚህ ነገሮች ሳትደናገጥ የራስን መስመርና ክብር ጠብቀህ ማስተዋል መቻል ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።